ቢፈልግ አጣ ይላል መጽሐፍ ቅዱስ። እግዚአብሔር አጥቷል። ስለዚህ ያንን ነው የሚያበሳጭ ነገር የለም። ኢየሱስን የግል አዳኝ ካረከው ትድናለህ። ሲምፕል አድርጎ ነው ያስቀመጠው መጽሐፍ ቅዱስ። ሲምፕል አድርጎ ግን ምን ኮንፈርት የማይሰጥ ይመስልሃል? የግል አዳኝ ስታደርገው ኮንፈርት የማይሰጥ ይመስላል። በጣም ኮንፈርት ይሰጣል። እኔ ኮንፈርቴን ነው የሰጠኝ። ለምን ያልትቆያለ ብላችሁ እሱ ለምንድን ነው የምትሉኝ? ለምን መሰላችሁ? ብዙዎቻችሁ አይ አንደርስታንድ በብዙ ነገር ላይ ተለዋዋጭ ሰው ነኝ። የሀሳቤን ኤኒታይም የምቀይር ሰው ነኝ። በእኔ መንገድ ነው የምሄደው። በሰው መንገድ ሄጄ አላውቅም። አይ ኔቨር ዲድ። በሰው ተከትዬ የሄድኩበት አንድም ቀን አታመጡልኝ። አይ ኔቨር። በራሴ መንገድ ነው። ሰው ምን ይለኛል ያልክ ጊዜ ትጠፋለህ። ሰው ጥሩም ሰራ መጥፎም ሰራ ምን አርግ እንደፈለገ የሚቦጭቅ ማንነት ነው ያለው ሰው። አትፍሩ። የሚፈራው እግዚአብሔር አምላክ ብቻ ነው። ስለዚህ ወደ እግዚአብሔር ፎከስ ስታደርጉ የሰው ነገር ምንም እየመሰላችሁ አይሄድም፣ ባዶ እየሆነባችሁ ይሄዳል። ሰው ዳብን ሳይድ ክርስቶስን የግል አዳኝ ማድረግ ትድንበታለህ እንጂ አትጎዳበትም። ምንድን ነው ሉዝ የምታደርገው? ቀጥታ ወደ ጌታ መጸለይ አልችልም። ማን የነገረ? እኔ ለአንተ ነው የመጣሁት እያለ ለኃጢያን እንጂ ለጻድቃን አልመጣውም እያለ ቃል በቃል ኢየሱስ ክርስቶስ ተናግሮ ቃል በቃል ተናግሮ ለኃጢያን ነው የመጣሁት እያለ ኖ አንተ ጋር መምጣት መለመን አልችልም ብለው ምን ያደርጉባል? ቢዝነስ ይሰሩባል። እንትናን ዘክረው ዘር ይድንልሃል፣ እንትና እንዲያደርጋል፣ እንትና እንዳያደርጋል እያሉ ምን ያደርጓል? ቢዝነስ ይሰሩባል ወሩን ሙሉ ያላሳ። ስለዚህ በጣም አድርገህ የምታይበት መንገድ ያ እና በጣም ሃይማኖተኛ ሰዎች ሰውን ለማጥፋት የተፈጠሩ ናቸው። መከተል ያለበት ክርስቶስን እንጂ ሃይማኖት አያውቅም። እግዚአብሔር አምላክ አያውቅም። ሃይማኖት የሚያውቀው አንደያ ልጁን ኢየሱስ ክርስቶስን ነው። አያውቅም። አንድ ልጅ ነው ያለው እግዚአብሔር፣ እሱም ኢየሱስ ይባላል። ልጅ በልጅነቱ መፍጠር ማለት ግን የፈጠረን ከጭቃ አብኩቶ እኛን አዳምን ነው የፈጠረው። ጭቃ አብኩቶ የሰራው ሰው ነው የፈጠረው። ግን ልጁ ያደረገው አንድ ልጁ አማኑኤል። ለምንድን ነው ስለሱ ማውራት የሚሰለችህ? አንድ ሃይማኖተኛ ከሆንክ ስለ ሌሎቹ ምን አገባህ? እኔ እኮ የሚደንቀኝ ስንት ያደረጉት የአብርሃም ቀን ከ30ዎቹ ቀን ውስጥ የለም። የሙሴ ቀን የለም። የማርቆስ ቀን የለም። የቶማስ ቀን የለም። ቀኖቹ በሙሉ የግብፅ የአራዳ ልጆች ናቸው የሞሉት። የግብፅ የአራዳ ልጆች ምን ይላል? ሌሎቹ ደግሞ የምን ሀገር ነው? የሆነ ሀገር አለ ደግሞ የሚወዱት ምንድን ነው የሚባሉት? ምንድን ነው? ሌላውን ሀገር ጥሩልኝ። ግሪክ አይደለም፣ ሌላ የግብፅና ማን ናቸው? ሌላ የግብፅና የሌሎች አሉ። ፎርጋት ዘ ኔም። ሴሪያ አይደለም፣ ሌባኖን አይደለም። ኖ ሌላ